በታሪክ ውስጥ ብዙ ተጫዋቾችን አይተናል፣ ጠንካራዎችና ጎበዞች። ነገር ግን እንደ ኤደን ሃዛርድ ያለ ተጫዋች አይታችሁ ታውቃላችሁ? ልምምድ የሚወድ ተጫዋች ነበር ብላችሁስ? ግን የእንግሊዝን ተከላካዮች እንደፈለገ ማለፍ የሚችል እስቲ በደንብ አስቡት። በዓለም እግር ኳስ ውስጥ እጅግ ፈታኝ አካላዊ ብቃት በሚጠይቅና እጅግ ፈጣን በሆነው ፕሪሚየር ሊግ ውስጥ እየተጫወተ በሳምንቱ ቀናት ልምምድ ላይ ብዙም ሳይለማመድ ቅዳሜ ስትመጣ ግን የሊጉ ምርጥ ተከላካዮች የሚያሸብር ተጫዋች ነበር። ይህ ሰው በፕሪሚየር ሊጉ 2 ዋንጫዎችን ያነሳ፣ 4 ጊዜ በአመቱ ምርጥ ቡድን ውስጥ የተመረጠና በእንግሊዝ ቆይተው ከማንም በላይ ድሪብሊንግ በማድረግ ከሌሎች ተጫዋቾች ሁሉ በ2 እጥፍ ብልጫ ባለው መልኩ ሊጉን ያሳመረ ድንቅ ጥበበኛ ነው። ይህን ሁሉ ያደረገው ደግሞ በከባድ ስልጠና ወይም በጂም ውስጥ ሰዓታትን በማሳለፍ ሳይሆን ከተፈጥሮ ባገኘው ድንቅ ስጦታው ብቻ ነው። ምንም አይነት ጥብቅ ታክቲክም ሆነ ጠንካራ ስልጠና ሳይከተል ኳስ ሲነካ ተከላካዮችን ፍርሃት ውስጥ የሚከት እሱ ሌጀንደሪው ሃዛርድ ነው። ግን እንዴት ልምምድ የሚጠላ ተጫዋች እዚህ ሊደርስ ቻለ? እንዴትስ በታሪክ ውስጥ ከታላላቆቹ አንዱ ሊሆን ቻለ? ይህ የሃዛርድ ታሪክ ነው። ከመጀመራችን በፊት ግን አዲስ ሰዎች ዝም ብላችሁ ከምትከታተሉ የሚቀጥሉትን ታሪኮች እንዳያመልጧችሁ ይህንን ቪዲዮ ላይክ፣ ሰብስክራይብ እና የደወል ምልክቷን መጫናችሁን እርግጠኛ ሁኑ። It's a brilliant ball into Hazard. It's headed hard. It's 3. Hi, it's Eden Hazard and this is my story. የታሪኩ መጀመሪያ ለማግኘት በአውሮፓውያን አቆጣጠር ጃንዋሪ 1991 ቤልጂየም ውስጥ ወደምትገኝ አንዲት ትንሽ መንደር እንሂድ። ምክንያቱም ኤደን ሃዛርድ የተወለደው ከብራስልስ 30 ኪሎ ሜትር ርቀት ላይ በምትገኝ ብራን ሊኮምቴ በተባለች መንደር ውስጥ ነው። ይቺ መንደር እስከ ዛሬ ድረስ ታላላቅ ተጫዋቾችን በማፍራት ባትታወቅም የሃዛርድ ቤተሰቦች ግን ታሪክና አቅጣጫ ለዘላለም ቀየሩት። ኤደን ሃዛርድ ወደ እግር ኳስ ዓለም የገባው በአጋጣሚ ወይም በምርጫ አልነበረም። እግር ኳስ በደሙ ውስጥ ያለ ነገር ነው። ካሪን እና ቲየሪ ሃዛርድ የተባሉ ወላጆቹ ሁለቱም የቀድሞ ተጫዋቾች ነበሩ። አባቱ ቲየሪ በቤልጂየም ዝቅተኛ ሊግ ተከላካይ ሆኖ ለብዙ ዓመታት ተጫውቷል። እናቱ ካሪን ደግሞ የቤልጂየም ብሔራዊ ቡድን አጥቂ ነበረች። የሚገርመው ነገር እናቱ ካሪን ኤደን በሆዷ ውስጥ እያለ እስከ 6 ወር እርግዝናዋ ድረስ እግር ኳስ ትጫወት ነበር። የዚህ ስፖርተኛ ቤተሰብ ፍቅር ውጤት 4 የወደፊት ተጫዋች ልጆችን አፈራ። ኤደን፣ ትሮጋን፣ ኪሊያን እና ኤታን አራቱም እግር ኳስ ሜዳ ላይ ስማቸውን ለማስጠራት የበቁ ኮከቦች ናቸው። ነገር ግን ያኔ ቤተሰቡ በእግር ኳስ ኑሮን ለመግፋት ይታገል ስለነበር ልጆቹ እንዲህ ታላቅ ይሆናሉ ብሎ ይጠበቅ አልነበረም። ኤደን እንደ ምባፔ በታላላቅ የፈረንሳይ ፕሮጀክቶች አልታቀደም ወይም ከድህነት ለመውጣት በሚደረግ ከፍተኛ ትግል ውስጥ አልነበረም የሚጫወተው። እሱ ዝም ብሎ ኳስ ይወድ ስለነበር በቤታቸው የአትክልት ስፍራ ውስጥ ከወንድሞቹ ጋር ለሰዓታት ሲጫወት ያመሹ ነበር። ለኤደን እግር ኳስ ስራ ሳይሆን ጨዋታ፣ ግዴታ ሳይሆን ደግሞ ደስታ ነበር። ታዲያ ይህ የጓሮ ጨዋታ እንዴት ወደ ፕሪሚየር ሊግ ኮከብነት ተቀየረ? ሃዛርድ በ4 ዓመቱ አማተር ክለብ የሆነው ሮያል ስታድ ብራንዋን ተቀላቀለ። ገና በዛ እድሜውም ልምምድ አያስፈልገውም ነበር። አንዱ የመጀመሪያ አሰልጣኙ ስለሱ ሲናገር ሁሉንም ነገር ያውቅ ነበር፣ እኔ የማስተምረው ምንም አልነበረኝም ብሏል። ይህንኑ ስሜትም በኋላ ላይ እነ ጆሴ ሞሪኒዮ፣ አንቶኒዮ ኮንቴና ራፋ ቤኒቴዝ የመሰሉ ታላላቅ አሰልጣኞችም በከፍተኛ አድናቆት ይጋሩታል። ኤደን በሜዳ ላይ ያለው ብቃት ከተፈጥሮ የታደለው እንጂ ብዙ ልምምድ የመጣ አልነበረም። በ14 ዓመቱ የፈረንሳዩ ሊል በሩን አንኳኳ። ወደ አካዳሚው ሲገባ አሰልጣኞች እንዲህ ያለ ተፈጥሯዊ ብቃት የታደለ ታዳጊ እንዴት እስካሁን በፕሮፌሽናል አካዳሚ ውስጥ አልቆየም ብለው ተገረሙ። ሃዛርድ በአካዳሚው በነበረበት ወቅት ለስራው ትኩረት አይሰጥም ተብሎ ይተች ነበር። ጓደኞቹ ጂም ውስጥ ብረት ሲያነሱና ሰውነታቸውን ሲያጠነክሩ፣ እሱ ግን እንደ ጓሮ ጨዋታ በኳሷ መጫወት ይመርጥ ነበር። እንደዛም ሆኖ በሜዳ ላይ ሁሉንም ይበልጣቸዋል። በ16 ዓመቱ ወደ ዋናው ቡድን ተጠርቶ የመጀመሪያውን ልምምድ ሲያደርግ አንጋፋዎቹን የሊል ኮከቦች እንደፈለገ ሲያልፋቸው አሰልጣኝ ክሎድ ፒዮል በአድናቆት ተገረመ። በ17 ዓመቱ በአንድ የሊግ ጨዋታ ተቀይሮ ገብቶ ከ35 ሜትር ርቀት ላይ ያስቆጠራት ድንቅ ጎል የሊል ታሪክ ትንሹ ጎል አስቆጣሪ ያደረገችው። በ2010-11 የውድድር ዓመት ሃዛርድ ልዩ የሆነ ብቃት አሳየ። በ29 ጨዋታዎች ውስጥ ለ22 ጎሎች አስተዋጽኦ በማድረግ ሊል ከ50 ዓመታት በኋላ የፈረንሳይ ሊግ ዋንጫ እንዲያነሳ ትልቅ ድርሻ ተወጣ። በፈረንሳይ ሚዲያዎችም ከሊዮኔል ሜሲ ጋር መነጻጸር ጀመረ። ግን ከመልቀቁ በነበረው በመጨረሻ ጨዋታ ሃዛርድ ከጓደኞቹ ጋር ሌሊቱን ሙሉ ሲጠጣ አድሮ ሳይተኛና በጭንቅላት ህመም ውስጥ ሆኖ እንኳን ሃትሪክ ሰራ። ይህም ተሰጥኦ ከማንኛውም አይነት ዝግጅትና ስልጠና በላይ መሆኑን ለዓለም አረጋገጠ። የፈረንሳይ ሊግ ለሱ በጣም ትንሽ ሆና ታየች። አዲስ ፈተና የሚፈልግበት ጊዜም ደረሰ። በአውሮፓውያን አቆጣጠር በ2012 ቼልሲ ሃዛርድን በ32 ሚሊዮን ፓውንድ የግሉ አደረገ። ወደ ለንደን ሲመጣም ያው ልዩ ባህሪው አልተለወጠም። ጆኖቢ ሚካኤል ስለሱ ሲናገር
ልምምድ ላይ ዝም ብሎ ይቆማል። ሌላው ሲታገልና ሲጮህ እሱ ግን ምንም ሳይጨነቅ አይሳተፍም ሲል ተናግሯል። ነገር ግን በመጀመሪያዎቹ 3 የፕሪሚየር ሊግ ጨዋታዎች ለ6 ጎሎች አስተዋጽኦ በማድረግ ተቾቹን ሁሉ አፋቸውን አዘጋቸው። በዝናባማው የስቶክ ምሽት መጫወት ይችላል የሚሉትን ተጠራጣሪዎች በዚያው ሜዳ ላይ ከ30 ሜትር ርቀት ላይ ድንቅ ጎል አስቆጥሮ መለሰላቸው። በ2014-15 በሆዜ ሞሪኒዮ መሪነት ቼልሲ ፕሪሚየር ሊጉን ሲያነሳ ሃዛርድ የሊጉ ምርጥ ተጫዋች ተባለ። በእግሩ ስር ኳስ ሲኖር የሚሰራቸው ጥበቦች፣ ተከላካዮችን የሚያልፍበት ፍጥነትና ኳሷን የሚቆጣጠርበት ጥበብ ደጋፊዎችን ያዝናኑ ነበር። በ2015-16 ቼልሲ መጥፎ ጊዜ ሲያሳልፍ እንኳን ሃዛርድ የቶተናምን የዋንጫ ተስፋ ያጨለመችዋን ድንቅ ጎል አስቆጥሮ ለደጋፊው ትልቅ ደስታን ሰጠ። በአንቶኒዮ ኮንቴ ስርም ቼልሲ በድጋሚ ዋንጫ ሲያነሳ የቡድኑ ልብ እሱ ነበር። በተለይም በአርሰናል ተከላካዮች መሃል እንደ ወራጅ ውሃ እያለፈ ያስቆጠራት ጎል የማይረሳ ጥበብ ስራ ሆና ትጠቀሳለች። ሃዛርድ ለቼልሲ በነበረው ቆይታ በየጨዋታው አዲስ ታሪክን መጻፉን ቀጥሏል። በየሳምንቱ ተከላካዮችን በሎጬ እያዋረደ ስራዬ ብሎ ተያይዞትም ነበር። ከሜሲ ጋር ብዙ ነገሮቹ ቢመሳሰልም ሃዛርድ ግን የራሱ የሆነ የጨዋታ አይነት ነበረው። በተለይ በ2018-19 የውድድር ዓመት በማውሪዚዮ ሳሪ ስር ሃዛርድ በብቃቱ ከፍታ ላይ ደርሶ ነበር። በዚያ ዓመት ብቻ ለ34 ጎሎች አስተዋጽኦ አድርጓል። የእግር ኳስ አፍቃሪዎች የእሱን ጨዋታ ለማየት ብቻ ወደ ስቴዲየም መጉረፍ ጀመሩ። የመጨረሻ ጨዋታው በነበረው የአውሮፓ ሊግ ፋይናል በአርሰናል ላይ 2 ጎሎችን አስቆጥሮና 1 ለጎል የሚሆን ኳስ አመቻችቶ ቼልሲን 4-1 እንዲያሸንፍ አደረገ። ከጨዋታው በኋላም በአይኖቹም ባየታየ ደህና ሁኑ፣ በዓለም ትልቁ ክለብ ውስጥ ለ7 ዓመታት ቆይቻለሁ፣ አሁን ግን አዲስ ፈተና የምፈልግበት ጊዜ ነው ሲል የስንብት ንግግሩን አደረገ። ሃዛርድ በቼልሲ ቆይታው 110 ጎሎችን አስቆጥሮ 89 ኳሶችን አመቻችቶና በርካታ ዋንጫዎችን አሳክቶ ወደ ህልሙ ክለብ ተጓዘ። ቼልሲ ለሱ ቤቱ ነበር። ደጋፊዎችም እንደ ንጉስ ነበር የሚያዩት። በአውሮፓውያን አቆጣጠር በ2019 በ90 ሚሊዮን ፓውንድ ወደ ሪያል ማድሪድ ተዘዋወረ። ብዙዎች የሜሲና የሮናልዶ ተተኪ ይሆናል ብለው ጠበቁ። ነገር ግን በማድሪድ ነገሮች እንደጠበቃቸው አልሄዱም ነበር። በቼልሲ ወደድለት የነበረው መዝናናትና በልምምድ ወቅት ጫናን አለመጨመር በማድሪድ እንደ ትልቅ ስህተት ተቆጠረ። የጋዜጠኞችና የደጋፊዎች ጫናም ተደራረበበት። በማድሪድ በነበረው ቆይታ ብዙ ጊዜውን በጉዳት አሳለፈ። በ4 ዓመታት ውስጥም ያደረገው 76 ጨዋታዎችን ብቻ ነበር። ሃዛርድ እንደ ሜሲ ታሪክ ለመስራት ወይም ባለንዶር ለመሰብሰብ ህልም አልነበረውም። እሱ የሚፈልገው ኳስን በደስታ መጫወት ብቻ ነበር። ያ ደስታን በማድሪድ ጠፋ። የፈረንሳይና የስፔን ሚዲያዎች ሃዛርድ ከሽፏል እያሉ ሲያጣጥሉት፣ እሱ ግን በውስጡ ያለውን የእግር ኳስ ፍቅር ላለማጣት እየታገለ ነበር። በአውሮፓውያን አቆጣጠር ኦክቶበር 2023 ላይ በ32 ዓመቱ ኳስ ማቆሙን አሳወቀ። ምንም እንኳን ማብቂያው ባያምርም ኤደን ሃዛርድ በፕሪሚየር ሊጉ የታየው እጅግ ተሰጥኦ ካላቸው ተጫዋቾች አንዱ ሆኖ ለዘላለም ይታወሳል። ሃዛርድ እግር ኳስ ስለ ግዴታ ሳይሆን ስለ ደስታ እንደሆነ ያስተማረ ኮከብ ነው። በልምምድ ጊዜ ባይደክምም በጨዋታ ቀን ግን ሚሊዮኖችን ያስደሰተ ድንቅ ጥበበኛ ነው። እሱ ኳስ ሲነካ ዓለም ትቆማለች፣ ተከላካዮች ይንቀጠቀጣሉ፣ ደጋፊዎችም ይደሰታሉ። ውድ የስፖርቱ ዓለም ተመልካቾቻችን ስለ ኤደን ሃዛርድ የነበረን ታሪክ ይህንን ይመስላል። ስለሱ ችሎታ ምን ትላላችሁ? ከቼልሲ ባይወጣ ይሻል ነበር? ከወጣስ ከማድሪድ ውጭ የት ቢሄድ ይሻል ነበር? እስኪ ምን ትላላችሁ? አስተያየታችሁን ኮመንት ላይ ጻፉልኝ። ቪዲዮ ከወደዳችሁት ላይክ፣ ሌላ እንደዚህ አይነት ቪዲዮዎች እንዳያመልጣችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቻናላችንን ይቀላቀሉ።